ታምረኛው ሰላይ የሰላዎች ቁንጮ። ይህን ዝግጅት የምታዳምጡ አብዛኞቻችሁ ስለ ጄምስ ቦንድ ፊልም የምታውቁ ይመስለኛል። የእንግሊዝ የስለላ ድርጅትን አባል ገጸ ባህሪ ሆኖ ተአምራዊ የሚመስል የስለላ ገድል የሚሠራው ጄምስ ቦንድ ብዙ ምስጢሮችን እየመነተፈ ሲያስተላልፍ አይተናል። ለተቀጠረበት የእንግሊዝ የስለላ ድርጅት ታማኝ የነበረው ጄምስ ቦንድ አስጊና የማይደፈሩ ናቸው የተባሉትን መረጃዎች አይገቡ ገብቶ አይወጡ ወጥቶ በእጁ ሲያደርጋቸው አይተናል። እንደ ተራራ የተቆለሉ አደጋዎችን በልዩ ጥበቡ ሲያመክናቸው ተመልክተናል። ተሽቀርቃሪና ዘናጩ ጄምስ ቦንድ ብዙ ሴቶችን በፍቅር እያማለለ የስለላ ዓላማው ማስፈጸሚያ ሲያደርጋቸውም ተከውኗል። My name's Bond. James Bond. Bond. James Bond. Who are you? My name is Bond. James Bond. Who are you? Bond. James Bond. Thank you, mister. The name's Bond. James Bond. ይህ ሁሉ የፈጠራ ሥራ ነው። ግን ከፈጠራው ገጸ ባህሪ ጄምስ ቦንድ የማይተናነስ ተአምራዊ የተባለ የስለላ ተግባር የፈጸመ ሰው በአንድ ወቅት በሕይወት ነበር። ቦንድ ከሚያሳየው ጀብድና ረቂቅ ችሎታ በላይ የፈጸመ የሰላዎች ቁንጮ የተባለ ሰላይ በርግጥ ነበረ። እንዲያውም ለጄምስ ቦንድ ፊልም የድርሰት መነሻ የሆነው ይኸው ጉደኛ ሰላይ ነበር። ያ ሰው እውነተኛ ስሙ ሲድኒ ራሊ ይባላል። የጄምስ ቦንድን የፈጠራ ሕይወት በገሃድ ኖሮበት በሰላዎች የውጣ ውረድና ድብብቆሽ ሕይወት አልፎ በመጨረሻም ሰላዎች በሚያጋጥማቸው ውስብስብ አደጋ ተጠልፎ ሕይወቱን ያጣ ሲድኒ ራሊ የሚባል ታምረኛ የተባለ ሰላይ ነበር። ሲድኒ ራሊ አንድ ራሱን ሆኖ የዓለም ጦርነትን አቅጣጫ የመራ አንድ ራሱን ሆኖ የታላላቅ ሀገሮች የራስ ምታት የሆድ ቁርጠት ሆኖ እንደ መንፈስ እየተገለጠና እየተሰወረ የማይቀመስና የማይጨበጥ ሆኖ የኖረ አንጡ ድገሙ ቢባል ወደር የማይገኝለት ሰላይ ነበር። ለዚህም ነው እስካሁን ድረስ ልዩና ታላቅ ሰላይ የተባለ በስለላ መጽሐፍት የሚጠቀሰው። ሲድኒ ራሊ በድንገት ተይዞ ከተገደለ 4 ወራት በኋላ በግንቦት ወር 1915 የታተመው ለንደን ኢቭኒንግ ስታንዳርድ ጋዜጣ ራሊ የፈጸማቸውን ታምር የተባሉ የስለላ ውጤቶች በተከታታይ ዘገበ። ያ ዘገባ ለጋዜጠኛ ኢን ፊልሚንግ የድርሰት መነሻ ሆነውና በሲድኒ ራሊ ሕይወት እና ተግባር ላይ ተመስርቶ የጄምስ ቦንድን ተውኔት ጻፈ። ሲድኒ ራሊ ትውልዱ ቀድሞ በሩሲያ አሁን የዩክሬን ግዛት በሆነችው ኦዴሳ ነው። የሩሲያ አይሁድ ነው። የተወለደበትም ቀን ሆነ የቤተሰቦቹ አሳሳች ስያሜ በተለያዩ ጋዜጦች በተለያዩ ይዘት ስለታተሙ እርግጠኝነቱ ሳይታወቅ ቆይቷል። ራሱም ቢሆን በፈለገው ጊዜ እንደሚጠቅመው እያደረገ ማንነቱን ስለሚለዋውጠው በየሰነዶቹ ላይ የተለያዩ ስያሜዎች ተመዝግበዋል። ይሁንና በመጋቢት 5 ቀን 1857 ዓ.ም ተወልዷል የሚለው አስተያየት የተሻለ ተቀባይነት አግኝቷል። ስሙንም ይህ ነው ብሎ አረጋግጦ ለመናገር አልተቻለም። ስሙን በየጊዜው ሲለዋውጥ በሕጋዊ መንገድ አያደርገውም። የሚገርመው እስከ መጨረሻው የሚለዋውጠው ስሙ ተደርሶበት አለመታወቁ ነው። የመጀመሪያ ስሙ ሲሞን ሮሲንብለም ሲሆን በኋላ ሲግመን ሮሲንብለም ብሎ ለወጠው። በብራዚል ቆይታው ፔድሮ እየተባለ ሲጠራ ቆይቶ ለንደን ሲደርስ ሲድኒ ተባለ። የመጀመሪያ ሚስቱን ካገባ በኋላ የአባቱንም ስም ለውጦ ሲድኒ ጆርጅ ራሊ ተባለ። እነዚህ ሁሉ በግዳጅ ስምሪት ላይ የሚጠቀምባቸውን ስሞች አይጨምሩም። ስለ ወላጆቹም የታወቀው በቅርብ ዓመታት በተደረጉ ጥናቶች እንጂ በዚያን ጊዜ ስለ ማንነቱ የሚታወቅ ነገር አልነበረም። አንድ ጊዜ የአይሪሽ ሻምበል ልጅ ነኝ ይላል። ሌላ ጊዜ የአይሪሽ ካህን ልጅ ነኝ ብሎ አስመዝግቧል። በሩሲያ የመሳፍንት ቤተሰብ መሆኑንም ተናግሯል። በፖላንድ የመሬት ከበርቴ ልጅ ነኝ ይልም ነበር። ራሊ ማለት ከራሱ በስተቀር ሚስቶቹ እንኳን የማያውቁት አይነት ሰው ነበር።
የሲድኒ ራሊ እውነተኛ ታሪክ የታወቀው ከሞተ 85 ዓመታት በኋላ አንድሪው ኩክ መጽሐፍ ካሳተመ በኋላ ነው። አንድሪው ኩክ በእንግሊዝ የጸጥታ መስሪያ ቤት የውጭ ጉዳይ ሰራተኛና የታሪክ ተመራማሪ የመከላከያውም የመረጃ ባለሙያ በመሆኑ የሲድኒ ራሊንን ታሪክ ለመከታተል ጥሩ ዕድል አጋጠመው። ስለ ሲድኒ የሚተርኩና የሚስጥር ጊዜያቸውን የጨረሱ ከእንግሊዝ እስከ ሩሲያ ያሉትን 2000 የሚያህሉ ሰነዶች አገላበጠ። አንድሪው ኩክ የጻፈው መጽሐፍ የሲድኒን እውነተኛ ታሪክ ያሳያል ተብሎ ተመስክሮለታል። በአንድሪው ኩክ መጽሐፍ እንደተገለጸው ሲድኒን በድብቅ ያሳደገው አጎቱ ግሪጎሪ ነው። አጎቱ ሊያሳድገው የቻለውም የተንደላቀቀች ሀብታም የሆነችው እናቱ ፖሊና የወለደችው ከባሏ ሳይሆን በድብቅ ካፈቀረችው ሐኪሟ ከዶክተር ሚሃኤል ስለሆነ ሚስጥሩን ለመጠበቅ ተብሎ ነው። ሲድኒ ገና በወጣትነቱ ለአብዮት ቡድኖች ትላላካለህ ብሎ የሩሲያ ንጉሣዊ መንግሥት አሰረው። ከስር ሲፈታ አጎቱ እውነተኛ ማንነቱን ነገረው። እኔ የእናትህ ወንድም እንጂ አባትህ አይደለሁም ብሎ የሆነውን ነገረው። አባቱ ይሁዲ መሆኑን እናቱም መሞቷን አረዳ። ብራዚል ደረሰ። በብራዚል ስሙን ፔድሮ አሰኝቶ በአናጢነት በአትክልተኛነትና በዘበኛነት ሥራ ተሰማርቶ ቆየ። አንድ አጋጣሚ ተፈጠረ። የእንግሊዞች ሰላይ ቡድን ወደ ብራዚል በሄደበት ወቅት ሲድኒ ራሊ ለወጥ ቤትነት ተቀጠረ። ፔድሮ የተሰኘው ሲድኒ ራሊ በሥራው ትጉህ ሆነ። አልፎ ተርፎ የአካባቢው ጎሳዎች በቀጣሪዎቹ እንግሊዞች ላይ ሊያደርሷቸው ያሰቡትን አደጋ እየተከታተለ ነፍሳቸውን ታደጋቸው። አንድ ቀን የእንግሊዙን መኮንን ሽጉጥ ተቀብሎ በአንድ እጁ ብቻ እየተኮሰ አጥቂዎቹን ገደላቸው። ነፍሱን የታደገለት ሻለቃ ፎዘርጊል በፔድሮ ጀብዱ ተደስቶ 1500 ፓውንድ ጉርሻ ሸለመው። ከዛሬ 131 ዓመታት በፊት 1500 ፓውንድ ምን ያህል ዋጋ እንደነበረው ገምቱት። ስደተኛው ፔድሮ ሳያስበው ጌትነት በሩን እያንኳኳለት ጀመር። መቼም ሰላይ የሆነ ሰው ሰላይ ሊሆን የሚችለውን መምረጥ ያውቅበታልና ሻለቃው ፔድሮን ሕጋዊ ፓስፖርት ሰጥቶ ወደ እንግሊዝ ሰደደው። በለንደን ቆይታው በሻለቃው አሳሳቢነት ለእንግሊዙ የስለላ መስሪያ ቤት SIS ባልደረባ እንዲሆን ተጠየቀ። በጊዜው ባለዝና የነበረው የእንግሊዙ የስለላ አገልግሎት በሲድኒ ራሊ ላይ አይኑን ለመጣል ምክንያት ነበረው። 7 ቋንቋዎችን አቀላጥፎ ይናገራል። በተለይም እንግሊዝ ልትሰልላቸው የምትፈልጋቸውን እንደ ሩሲያና መካከለኛው ምስራቅ ያሉ ሀገሮች ቋንቋ የሀገሬውን ተወላጆች ያህል ይናገራል። ፊቱ ረዘም፣ አፍንጫው ሰልከክ፣ ጸጉሩ ጠቆር፣ የተደላደለ ሰውነት ያለው በመሆኑ ከተለያዩ ሀገሮች ዜጎች ጋር ለመመሳሰል አይከብደውም። ለስለላ የሚመለመል ባለሙያ ሊያሟላው የሚገባውን ፈጣንነት፣ ድፍረት፣ ጠርጣሪነት፣ ጨካኝነትና ቀድሞ የመገንዘብ ብቃት ሲድኒ ራሊ አሟልቶ መያዙን የእንግሊዙ የስለላ ድርጅት ተገንዝቧል። ስለዚህ ሰላው አድርጎ ቀጠረው። ሲድኒ ራሊ እጅግ ሴት አፍቃሪ ነበር። የእርሱ አፍቃሪ ሴት መሆን ብቻ ሳይሆን ሴቶቹም በቁመናውና በሰላ ምላሱ የሚንሆልሉለት አይነት ሰው ነበር። ቆንጆ ሴቶችን ከመውደዱ ብዛት ለስለላ ሥራው አደገኛ ናቸው ከተባሉ ሴቶች ጋር ጭምር መዋደቅ አይተውም። ያም ቢሆን ግን ራሊ የስለላ ተልእኮውን በጭራሽ አይዘነጋም። ለስለላ ሥራው የሚፈልጋቸውን ሴቶች በእጁ አስገብቶ በፍቅር ያንበረክካቸዋል። ከዚያ በኋላ ተልእኮውን ይወጣል። ተልእኮው ሲፈጸምም ማንነቱን ሳያውቁ የወደዱትን ያህል የት እንደገባ ሳያውቁ ይሰወርባቸዋል። ሲድኒ ራሊ ከ4 በላይ ሴቶች ጋር ሕጋዊ ጋብቻ ፈጽሟል። ከ90 በላይ ሴቶችን በውሽምነት ይዞ እንደነበረ ራሱ መናገሩ በኩክ መጽሐፍ ተጠቅሷል። ይህን ሁሉ ሲያደርግ ከሴቶቹ በሚያገኘው መረጃ የስለላ ተልእኮውን ይፈጽማል እንጂ ሴቶቹ እርሱን ማጥመጃ አድርገውት እንደነበረ አልተመዘገበም። ይህ ድርጊቱም የሰላዎች ቁንጮ ተብሎ እስከ ዛሬ እንዲጠራ አድርጎታል። አንድ ጊዜ ለሲድኒ ራሊ ከጀርመን ወደ ሩሲያ የሚሄዱ መሳሪያዎችን ብዛትና የጥራት አይነት ሰልሎ መረጃ እንዲያስተላልፍ ከእንግሊዙ የስለላ ድርጅት በሚስጥር ትዕዛዝ ተላከለት። ሲድኒ ራሊ መጀመሪያ በግብዣ ላይ የተዋወቃትን የሩሲያው ሚኒስተር ሚስት የእርሱ ብቻ በሆነ ጥበቡ በፍቅር አጠመዳት።
ከዚያ ወዲያ ሁሉም ቀላል ሆነለትና መረጃውን እየመነተፈ ወደ እንግሊዝ ሲልክ ቆይቷል። ብዙ ጊዜ የከፍተኛ ባለስልጣኖች ሚስትና ልጆች ለስለላ ምንጭነት ስለሚፈለጉ ሰላዮች ያጠምዷቸዋል። ሲድኒ ራሊም ይህንን ብዙ ጊዜ በተደጋጋሚ ተጠቅሞበታል። ማርጋሪት የተባለችውን ቆንጆ በፍቅር ይዞ ባለጸጋ ባሏን አስገድላ እንድታገባውና የሀብቷ ተጋሪ ለመሆንም ችሏል። ሰላው ሲድኒ በቆንጆ ሴቶች ብዙ ተጠቅሞባቸዋል። አጭልጉ ሲድኒ ራሊ ውድ ልብሶችን መልበስ የሚወድ ተሽቀርቃሪ አፈጮማ ነበር። ውድ ዋጋ በሚያስከፍሉ መዝናኛዎች ከሴቶች ጋር መሆን ይወዳል። ውድ በሆኑ አፓርታማዎችና ሆቴሎች ይኖራል። እንደዚያ ሆኖ ሲታይ በገንዘብ ባህር የሚዋኝ ቱጃር እንጂ ሰላይ አይመስልም ነበር። እንደዚያም ሆኖ በሚታዩበት ቦታ ሁሉ የስለላ ተግባሩን እየፈጸመ ነበር ማለት ነው። በ1891 ዓመተ ምህረት ሩሲያና ጃፓን ለጦርነት ተፋጠጡ። በእንግሊዝ የጸጥታ አገልግሎት ፍላጎትና ትዕዛዝ ሲድኒ ራሊ ስለ ሩሲያ የመከላከያ ኃይል መጠን ለጃፓን መረጃ እንዲያስተላልፍ ታዘዘ። ሲድኒ ከሚስቱ ጋር ሆኖ በሩሲያ ወደ ተያዘው አርተር ወደብ ይሄዳል። ከቻይናዊው መሐንዲስ ጋር ተገናኝቶ በከፍተኛ ምስጢር የሚጠበቀውን የሩሲያ የዘመቻ ዕቅድ የሱ ብቻ በሆነ የስለላ ጥበቡና ዕውቀቱ ካዛዦቹ ቢሮ ሰርቆ አወጣ። ዕቅዱን ጃፓኖች እንዳገኙ ወደቡን አጠቁ። ሩሲያኖችም ከአርተር ወደብ አፈገፈጉ። ሲድኒ ራሊም በጥቂት ቀናት ውስጥ ፓሪስ በሚገኘው ውድ መዝናኛ ከአንዲት ቆንጆ ጋር ታየ። ጀርመን አዲስ ማግኔቶ በሚስጥር ሰርታ ነበር። ማግኔቶው ለአይሮፕላን ሞተር የሚገጠም ስለነበረ እንግሊዝ የጀርመን ተዋጊ አይሮፕላኖችን አቅም ለማወቅ ፈለገች። ስለዚህ የእንግሊዙ የስለላ ድርጅት ኤስአይኤስ ግዳጁን ለሲድኒ ራሊ ሰጠው። ሲድኒ ራሊ ፍራንክፈርት ደረሰ። አንድ ቀን የጀርመን አየር ኃይል በፍራንክፈርት አየር ላይ ትርኢት እያሳየ ነበር። ትርኢቱ ከታየ 5 ቀናት በኋላ በበረራ ላይ ባለበት ወቅት አንዱ አይሮፕላን ሚዛኑን አጥቶ ተከሰከሰ። አብራሪውም ሞተ። የአይሮፕላኑ ሞተር ሲመረመር የተገጠመለት ማግኔቶ ሳይሆን ሌላ ሆኖ ተገኘ። ለካ በሲድኒ ራሊ አቀነባባሪነት ሌሎች የእንግሊዝ ሰላዮች ተጨምረውበት የአይሮፕላኑ ትርኢት ሲከናወንና ተመልካቹ በተመሰጠበት ወቅት የቆመውን አንዱን አይሮፕላን ማግኔቶ ሰርቀው ሌላ ተከተውለት ኖሯል። አይሮፕላኑ ሚዛኑን አጥቶ የተከሰከሰውም በዚህ ምክንያት መሆኑን ጀርመኖች ዘግይተው ደረሱበት። በአንደኛው የዓለም ጦርነት መዳረሻ ጀርመን ጉልበት እያበጀች የአካባቢው ሀገሮች ስጋት መሆን ጀምራ ነበር። ጀርመን አዳዲስ የጦር መሳሪያዎች ሳታመርት አትቀርም ብላ እንግሊዝ ጠረጠረች። ስለዚህ የመሳሪያዎቹን ምንነትና መጠን ለመረዳት ሰላዮቿን አሰማራች። የግዳጁ መሪም ታዋቂው አጭሉግ ሰላይ ሲድኒ ራሊ ነበር። ሲድኒ ራሊ ጀርመን ሲደርስ ራሱን ለወጠ። ስሙ ካልሃን ተሰኘ። በአንድ የመርከብ መስሪያ ካምፓኒ ለሽፋን እንዲሆነው በተለማመደው የብየዳ ሙያ ተቀጠረ። ሲድኒ ራሊ ከብዙ ሰላዮች በላቀ ደረጃ በነበረው ሰዎችን የማቅረብና የማሳመን ጥበቡ የካምፓኒውን የእሳት አደጋ ተቆጣጣሪ ወዳጅ አደረገው። እያደርም እየተግባቡ ሲሄዱ ለእሳት አደጋ ውሃ የሚቀዳባቸውን ቦታዎችና እሳት ሰጪ መሳሪያዎቹን ያሉበትን ቦታ የእሳት አደጋ ሰራተኞች እንዲያውቁት ማድረግ ይገባል ሲል አሳመነው። ይህንን አስተያየት ያመነው የእሳት አደጋ ተቆጣጣሪም ፋብሪካው የሚሰራባቸው ሁሉም ንድፎች በቢሮው ውስጥ እንዲሰበሰቡ አደረገ። ይህ በሆነ ማግስት ራሊ ገስግሶ የተቆጣጣሪውን ቢሮ በተመሳሳይ ቁልፍ ከፍቶ ንድፎቹን አገኘ። ግን አልቀናውም። ከቢሮው ሳይወጣ የእሳት አደጋ ተቆጣጣሪው ደረሰበት። ያን ጊዜ ምርጥ ሰላዮች ያስፈልጋቸዋል የሚባለውን ፈጣን ወሳኝነትና ጨካኝነት ተግባራዊ ያደረገው። የእሳት አደጋ ተቆጣጣሪውን አንቆ ገደለው። ሲድኒ ራሊ ከነበረበት ቦታ በፍጥነት ወጥቶ ባቡር ይዞ ለዚሁ ሥራ ወደሚቀመጥበት ቦታ ሄደ። ንድፉን ከ4 ቦታ ቀዶ በፖስታ ቤት ወደ እንግሊዝ ላከው።
4 ቦታ የቀደደውም የቀሩት ጠፍተው አንዱ ብቻ እንኳ ከተገኘ ለመረጃ አቀናባሪ ቴክኒሽያኖች በቀላሉ በቂ ፍንጭ ይሰጣል ብሎ ገምቶ ነው። እንደገመተውም ሆነ። ታምረኛው ሲድኒ ራሊ እንዲህ እያደረገ በ27 ዓመታት የስለላ ጊዜው እነዚህን የመሳሰሉ በርካታ ሥራዎችን አከናወነ። ሲድኒ ራሊ ራሱን የሩሲያ የጦር መሳሪያ ነጋዴ አድርጎ ደች የምትልከውን የጦር መሳሪያ ምንነትና አቅምም ይሰልል ነበር። በአንደኛው የዓለም ጦርነት ጊዜ የካናዳ የሮያል የበረራ ቡድንም ሆኖ አብሮ ዘምቷል። ሲድኒ ራሊ ምትሃታዊ በሚመስል ጥበቡ የጀርመኖችን የጦር ኃይል በተደጋጋሚ ሰልሏል። ራሱን ለውጦና መቶ አለቃ መስሎ በጀርመን ከፍተኛ የጦር አዛዦች ስብሰባ ለመሳተፍ በመቻሉ እስካሁን ድረስ ተደናቂነቱ አልደበዘዘበትም። ሲድኒ ራሊ ሲያስፈልገው የቄስ ልብስ ለብሶ ዓለምን የናቀ ትሑት መነኩሴ መስሎ ይቀርባል። በማንኛውም ጊዜ ምን መስሎ እንደሚቀርብ ግን ከራሱ በቀር ሌላ ሰው አያውቅም። ሲድኒ ራሊ በደስታ ጊዜያቶቹም ይሁን በሐዘንና በጭንቀቶቹ ጊዜ ሁሉንም እንዳመጣጣቸው ችሎ ሙያውን አስከብሮና ተልኮውን በውጤት እየፈጸመ ከፍ ካለ የክብር ሰገነት ላይ ለመቆየት በቅቷል። ከሱ በኋላ ለተነሱ ሰላዮችም እንደ አርአያና እንደ ምሳሌ የሚጠቅሱት ሆኗል። እንዲህ ስለተባለ ግን የሲድኒ ራሊን የስለላ ሙያተኝነት የማይቀበሉ የመረጃ ሠራተኞች የሉም ማለት አይደለም። ሲድኒ ራሊ ተራ ነፍሰ ገዳይ፣ ቅጥረኛ፣ ተልኮውን ተገን እያደረገ ለራሱ ጥቅም የሚስገበገብ ራስ ወዳድ ነው እያሉ የሚያጣጥሉትም አሉ። ለዚህም አስተያየታቸው የቄስ ቶማስን ግድያ ይጠቅሳሉ። ፈረንሳዊው ቄስ ቶማስ ተርፎ የፈሰሰለት ከልክ ያለፈ ባለጸጋ ነበር። በጊዜው እንኳን ተሰጥቶ በሳት ቢነድ ያልቃል የማይባል ሀብት ነበረው እየተባለ ተጋኖ የሚወራለት ሀብታም ነበር። ብዙዎች ገንዘብ የሞላቸው ሀብታሞች የሚሰሩትን እንደሚያሳጣቸው ሁሉ የ64 ዓመቱ ቄስ ቶማስም 40 ዓመት የሚበልጣትን የተፈጠረች የምትባል የ24 ዓመት ውብና ኮረዳ ሚስት አግብቶ ነበር። ሲድኒ ራሊ በፈረንሳይ ሀገር ለስለላ በተላከበት ወቅት በሽፋን በባለቤትነት በሚመራው ካምፓኒ ጉዳይ ቶማስን ተዋወቀው። አዛውንቱ ቶማስ ወጣቱ ራሊ በሚያወራለት ወሬ በእጅጉ ተማረከ፣ አመነውም። ወዳጅ ያደረገውና ወጣትና ውብ ሚስቱን ማርጋሪት ካሊንግሃንን አስተዋወቀው። እንዲህ አይነት አጋጣሚ ደግሞ ለሲድኒ ራሊ እልል በቅምጤ የሚያሰኝ አጋጣሚ ነበር። ወዲያው የቄሱን ወጣት ሚስት በፍቅር አጠመዳት። በድብቅ ፍቅራቸውን በሚወጡበት ወቅት የከነፈችለትን ማርጋሪትን ባሏ እንዲፈርምላት እንድታግባባው ጎተጎታት። ማርጋሪት በተራዋ በፍቅሯ የከነፈላትን ሽማግሌ ባሏን ንብረቱን እንዲናዘዝላት አግባባችው። ቄስ ቶማስ በቁም ኑዛዜ ንብረቱን ለሚስቱ ከፈረመላት 9 ቀናት በኋላ በለንደን ባረፈበት ምቹና ትልቅ ሆቴል ባልጋው ላይ ሞቶ ተገኘ። አሟሟቱ ምስጢራዊ ነበር። አስከሬኑን የመረመረው ዶክተር የሞተው በኢንፍሉዌንዛ ስለሆነ ሌላ ሸብረባ አያስፈልግም አለና ዘጋ። መቼም ባለገንዘቦች ጡርን ካልፈሩ ቁራ ነጭ ነው ብሎ የሚመሰክርላቸው ማግኘት አይከብዳቸውም። የቄስ ቶማስንም አሟሟት ዶክተሩ ኢንፍሉዌንዛ ገደለው አለ። ግን አልታመነም። ማርጋሬትም አስከሬኑ ቶሎ እንዲቀበር ንዝንዝ አበዛች። የቄስ ቶማስን አሟሟት እመረምራለሁ የሚለው የፈረንሳይ ፖሊስም ማርጋሬትንና የቤት ሠራተኛዋን ሆን ብሎ ሳይመረምራቸው ቀረ። የቤት ሠራተኛዋ ደግሞ ከዚያ በፊትም ቀጣሪዋን በመርዝ በመግደል ሙከራ ወንጀል ተጠርጥራ የታሰረች ነበረች። ባለጸጋዋ ማርጋሬት እንደ ሐኪሙ ሁሉ ፖሊሱንም ዝም አሰኘችውና ሁሉም ነገር ሾላ በድፍን ሆኖ ተዳፈነ። ከአንድ ወር ተኩል በኋላ በቁም ኑዛዜ ንብረቱን የሰጣት ማርጋሬት የ800,000 ፓውንድ ባለቤት ሆነችና በገንዘብ ባህር ሰጠመች። አስደናቂው ነገር ይህ ሳይሆን ከ4 ወራት በኋላ ሰላው ሲድኒ ራሊ መጋረጃውን ገልጦ ብቅ አለና የማርጋሬት ባል እኔ ነኝ ማለቱ ነበር። በሕግ ተጋቡ። ባለጭምብሉ ራሊም በሀብት ወንዝ ዋኘ። የቄስ ቶማስን ሀብት ከማርጋሬት ይልቅ ሲድኒ ራሊ ተጠቀመበት። የሚፈልገውን ካደረገ በኋላ
ማርጋሬትን ፈታሁሽ ብሏት ተሰወረ። ሲድኒ ራሊን የሚቃወሙት የመረጃ ሰዎች እንደዚህ አይነት ተግባሩን እየጠቀሱ ድርጊቱ እንኳንስ ሊያስከብረው ከራስ ወዳዶችና ከጨካኞች ተራ ያሰልፈዋል እያሉ ይከራከራሉ። እነርሱ እንዲህ ቢሉም ሲድኒ ራሊ በብዙና በተለያዩ ቦታዎች የሰራቸው ድርጊቶቹ ዝናውን አላደበዘዙበትም። ሲድኒ ራሊ በማርጋሪት የተጠቀመባት በስሟ ጭምር ነበር። የእንግሊዝ የስለላ ድርጅት ረድቶት ስሙን በሚስቱ የቀድሞ ባለቤት ስም ከሲግመንድ ሮሲምበል ወደ ሲድኒ ጆርጅ ራሊ ለወጠው። የስሙ መለወጥ በሚጠረጠርባቸው ሀገሮች እንደገና ተመልሶ ለመሰለል ይረዳዋል ማለት ነው። በዚህም ወደ ሩሲያና ወደ መካከለኛው ምስራቅ ለመሸጋገር አስችሎታል። በስዊድን፣ በፈረንሳይ፣ በቻይና፣ በአሜሪካ፣ በግብፅና በአካባቢው የአረብኛ ተናጋሪ ሀገሮች በሚስጥርና ራሱን እየለወጠ እንደ ጥላ ሽው እያለ የሚዘዋወረውን ሲድኒ ራሊ ማንም ሊደርስበትና ሊከታተለው የማይችል ሰላይ ሆነ። ማንም የት እንዳለ አያውቅም። ራሱ የእንግሊዝ የስለላ ድርጅት ጭምር ተልእኮውን ሲፈጽም እንጂ እንዴትና በየት አድርጎ እንደፈጸማቸው አንዳንድ ጊዜ አያውቅም ነበር። በዚህም ድርጊቱ ምናልባት ለሌሎችም ሀገሮች ጣምራ ሰላይ ሆኖ ይሰራ ይሆናል የሚል አስተያየት አድሮበት ነበር። በእርግጥ አንዳንድ ማስረጃዎችም ተቀጣሪነቱ ለእንግሊዝ የስለላ ድርጅት ቢሆንም ለሩሲያና ለጀርመንም ይሰልላል የሚሉ አስተያየቶች ሰፍረውባቸዋል። ሰላዮች ደግሞ በጥምር ሰላይነት የመስራታቸው ነገር እስካሁንም ድረስ ተደጋግሞ የሚታይ ነው። ምናልባትም ሲድኒ ራሊ ለምቹና ለተንደላቀቀ ኑሮው ሲል ለተለያዩ ሀገሮች ሰልሎም ሊሆን ይችላል። የሰላዮች ቁንጮ የተባለው ሲድኒ ራሊ ግዳጅ ተሰጥቶት ወደ ሩሲያ ተላከ። ሩሲያ በዚያ ወቅት በአብዮት እሳት የምትለበለብበት ጊዜ ነበር። የሩሲያ ሕዝብ ኮሙኒስት ነን በሚሉት በነ ቭላድሚር ኢሊች ሌኒን እየተመራ የንጉሡን አገዛዝ ገርስሶ ሁከትና ብጥብጥ የነገሰበት ጊዜ ነበር። የንጉሡን መንግሥት ብቻ ሳይሆን ሩሲያ እስከዚያን ጊዜ ድረስ የደረሰችበትን የስልጣኔ ውጤትም አደበላልቀውታል። ሩሲያኖች በአብዮተኛና በአናርኪስት ምሽግ ጎራ ለይተው ይጠዛጠዙ ይዘዋል። ደም ይወዳል የሚሉት የመደብ ትግል አብዮት ሳንጃው ሰው በላ ማለት ጀምሯል። ሲድኒ ራሊ ሀገሩም ሀገሩ ሕዝቡም ሕዝቡ ነበርና የነ ሌኒንን መንግሥት ሲድኒ ተልእኮውን ለመወጣት የቱርክ ነጋዴ ተመስሎ በሩሲያ አብዮት የተከፉትንና ከቦልሼቪክ ፓርቲም በነ ሌኒን እርምጃ ያልተደሰቱትን ካድሬዎች የሐሳቡ ተካፋይ አድርጎ አግባባቸው። እንደ ጀነራል ሻቫንኮቭ ያሉ የመከላከያ አዛዦችን በሴራው አሳተፋቸው። ከኩዴታው በኋላም የመንግሥት ኃላፊነትን የሚወስዱትን ሰዎች ዝርዝር አዘጋጀ። ይህን ሁሉ የሚያቀናብረው እዚያው ሞስኮ ውስጥ ሆኖ በቦልሼቪክ ካድሬዎችና በቺካ ፖሊሶች አፍንጫ ስር ሆኖ ነበር። ኩዴታው በመስከረም ወር የመጀመሪያ ሳምንት በ1911 ዓ.ም እንዲሆን ተወሰነ። ተግባራውም ቦልሼቪኮችን ሌኒን ጨምሮ የፓርቲው ከፍተኛ ኃላፊዎች ስብሰባ በሚያካሂዱበት ወቅት እንዳሉ ማፈን ነበር። ሁሉም ነገር በቅዱ መሰረት ተቀናጀ። ኩዴታ ለመፈጸም አንድ ቀን ሲቀረው አንድ ያልታሰበ ክስተት ተፈጠረ። በዋዜማው በነሐሴዋ የመጨረሻ ቀን አንድ እጩ መኮንን የደህንነትና የማረሚያ ቤቱን ኃላፊ ተኩሶ ገደለው። በዚያው ዕለት ቭላድሚር ኢሊች ሌኒን ሞስኮ የሚገኝ ፋብሪካ ጎብኝቶ ሲወጣ በጥይት ተመቶ ቆሰለ። ያቆሰለው ቦልሼቪኮችን የሚቃወመው የሶቪየት ሪቮሉሽናሪ ፓርቲ አባል የነበረ ወጣት ነው። ያ የግድያ ሙከራ እነ ሲድኒ የሚያውቁት ስላልነበረ በአደጋ ውስጥ እንዳሉ አመለከታቸውና ቺካ የተሰኘው የጸጥታ ኃይል የጠረጋ ግድያውን እንዲጀምር ቀሰቀሰው። ብዙ ጊዜ ሊቆጣጠሩ የማይችሏቸውን ነገሮች በለሆሳስ ማሳልፎ መፍትሄ መፈለግ ወደፊት ለሚገኘው ውጤት ይጠቅማል ይባላል። የሶሻሊስት ፓርቲ አባላቱ ይህንን ሳያስቡ በተናጠል የወሰዱት እርምጃ በሩሲያ ላይ መዓት እንዲወርድባት ጋበዙ። ቺካ የተሰኘው የአብዮቱ የጸጥታ ኃይል ሌሎች የፖለቲካ ፓርቲ አባላትን በግድያ ጠረጋቸው። በፓርቲ አባልነት ቀርቶ ከአባላቱ ጋር ታይቷል የተባለውን ሰው ሁሉ ጨፈጨፈው። ቀይ ሽብር ታወጀ። ከላይ እስከ ታች የግድያ ሰይፍ ተመዞ የቦልሼቪክ ፓርቲ አባላት ጭምር
የቺካ ግድያ ሰለባ ሆኑ። የጦር አዛዦችም ተረሸኑ። አብዮት ልጇን በላች። የሩሲያ አብዮት ደህንነት መስሪያ ቤት አስርጎ ባስገባቸው አባሎቹ የነ ሲድኒ ራሊን የሴራ ተሳታፊዎች ዝርዝር ደረሰበትና አሰራቸው። በዚያ ሰሞን ጋዜጦች የሲድኒ ራሊን የሴራ መሪነት እያገዘፉ ጻፉት። እጁን ለመያዝ መውጫ መግቢያው ሁሉ በደህንነትና በፖሊስ አባላት ተወጠረ። ሲድኒ ራሊ ግን ሊገኝ አልቻለም። እጥ የሆነ ስምጥ የገባበት ጠፋ። በየት በኩል እንዴት እንደሄደ ሳይታወቅ ከ3 ወራት በኋላ ለንደን ላይ ከአንዲት ቆንጆ ሴት ጋር በሆቴል ታየ። የእንግሊዝ የስለላ ድርጅት ኤስአይኤስ በሩሲያ የሚሆነው ነገር በጥፍሩ አቁሞት ነበርና መረጃ ማጠናከር ነበረበት። ለሩሲያ ተልእኮ ደግሞ ከሲድኒ ራሊ የተሻለ ሰው የለውም። ስለዚህ ሲድኒ ራሊን ወደ ሩሲያ እንደገና ተመልሶ የመሄድ ግዳጅ ሰጠው። የሲድኒ ወደ ሩሲያ የመሄድ ጉዞ ትረስት በተባለ የስለላ ድርጅት ሽፋን እየታገዘ እንዲሆን ተወስኗል። ትረስት ምዕራባውያን የሶቪየት ኅብረትን ለመሰለል የመሰረቱት የስለላ ድርጅት ሆኖ ከጸረ ኮሙኒስት ኃይሎች ጋር ይንቀሳቀሳል። እንቅስቃሴው በሩሲያው የደህንነት መስሪያ ቤት ባሉ በህቡ የሚረዱ አባሎችን ጭምር ሽፋን እንዲሰጡ ተመልምለዋል ብሎ የእንግሊዙ የስለላ ድርጅት ያምናል። ግን የእንግሊዙ የስለላ ድርጅት እንዳመነው አልነበረም። የእንግሊዙ የስለላ ድርጅት ኤስአይኤስ በሶቪየቱ ኬቪዲ የደህንነት መስሪያ ቤት ተበልጧል። በትረስት ውስጥ የታመኑና በህቡ ይረዱኛል ብሎ የገመታቸው የሶቪየት ኅብረት ሰላዮች በእርግጥም ትረስትን ለመሰለል የሶቪየት ኅብረቱ የስለላ መስሪያ ቤት ያሰረጋቸው ሰላዮች ነበሩ። እንግሊዞች ይሰልሉልናል የሚሏቸው የሶቪየት ዜጎች የሶቪየት ኅብረት እውነተኛ ሰላዮች ናቸው። ኤስአይኤስ በዚህ የተሳሳተ ስሌቱ በጊዜው መተኪያ የለውም የሚባለውን ሰላውን ሲድኒ ራሊን ጭዳ አደረገው። ሲድኒ ራሊ በሩሲያ ድንበር በኩል ወደ ግዳጁ ተሰማራ። ወደ ሩሲያ ድንበር ሲጠጋ እነዚያ በሽፋን ለእንግሊዝ ይሰልላሉ የተባሉት የትረስት ሰላዮች ወደ ሶቪየት ድንበር ሊያሻግሩት እንደሚችሉ ነገሩት። ነገሮችን በሩቅ የማሽተት ችሎታ ያለው ራሊ ግን ተጠራጠረ። ሁሉም ነገር ደስ አልለዋለ። ለእርሱ ሊረዳቸው የቻሉት አንዳንድ እንቅስቃሴዎች ሽፋን ሰጪ ናቸው የተባሉትን ለመቀበል አስቸገረው። ሰውነቱን ቀፈፈው። ያን ዕለት የሶቪየት ኅብረት የስለላ ወኪል ሆኖ ራሊን ያገኘው አሌክሳንደር ስለዚህ ያለቱ ሁኔታ ሲገልጽ እንዲህ ብሏል። ስሜቱ የተከፋ መሆኑ ያስታውቃል። ጥቋቁር ዓይኖቹ ተናዳፊና ክፉ መሆኑን ያመለክታሉ። ሐር የመሰለውን ጸጉሩንና ሽክ ያለውን ቁመናውን ሲያዩት ከአካባቢው የተለየ መሆኑን በቀላሉ መረዳት ይቻላል። ያም ሆኖ ጥርጣሬ በፊቱ ላይ ይነበባል ሲል ዘግቧል። ሲድኒ ራሊ እንደቀፈፈው የሩሲያን ድንበር ለማለፍ ተነሳ። በሽፋን ስም የሚቀበሉትን ቢጠረጥርም ግዳጁን ለማቋረጥ አልፈለገም። ያለው አማራጭ አብረውት ካሉት ሰላዮች ጋር ድንበሩን ማቋረጥ ብቻ ነው ብሎ ወሰነ። ግን የጠረጠረው አልቀረም። ድንበሩን እንዳለፈ በሶቪየት ኅብረት ሰላዮች እጅ ተያዘ። ሲድኒ ራሊ እጁ ተያዘ። 27 ዓመታት ሙሉ ማንም ሳይደርስበት ታምር የሚነገርለት ሲድኒ ራሊ በቁጥጥር ስር ዋለ። ሲድኒ ራሊ እንደ ተያዘ ወዲያው አጣድፈው ወደ ሞስኮ ላኩት። ምርመራ ተካሄደበት። ቀድሞ የተላለፈበትን የሞት ቅጣትም እያስታወሱ መረመሩት። ምርመራው ግርሻንም እንደሚጨምር ይነገር የነበረው በቅርቡ የታተመው የአንድሪው ኩክ መጽሐፍ አስተባብሎታል። ራሊ አልተገረፈም፣ አልተሰቃየም። ግን በየቀኑ ያስፈራሩት ነበር። አንድ ቀን ከታሰረበት ሄደው ወደ ሌላ ቦታ እንደሚሄድ ነገሩት። እየሄደ ያሉ መኪናው ተበላሻሉትና አስወረዱት። በጫካው ውስጥ ትንሽ በእግራቸው እንዲሄዱ ነግረውት በመሄድ ላይ እንዳለ ከጀርባው ተኩሰው ገደሉት። አገዳደሉም አዛኝ አገዳደል ተብሏል። ጨካኝ የሚባለው የሶቪየት ኅብረቱ የደህንነት መስሪያ ቤት ከባህሪውና ከልማዱ ወጥቶ ራሊን ያለ ስቃይ እንዲሞት ለማድረግ የተጨነቀውና ያዘነለት ለምን እንደሆነ እስካሁን አልታወቀም። በእርግጥ በምርመራው ወቅት ጣምራ ሰላይ ሆኖ ከነርሱ ጋር እንዲሰራ ከደህንነት ኃላፊው ጋር ተስማምተው እንደነበረ ታውቋል። የደህንነት ኃላፊው ራሊን የመሰለ ታላቅ ሰላይ ማግኘቱ ለብዙ ሥራዎች ይጠቅመኛል ብሎ አምኖበታል።
ነገር ግን አለቃው ጆሴፍ ስታሊን ከዚህ የተለየ ሐሳብ ነበረው። ስታሊን የሚፈልገው ራሊ እንዲገደል ብቻ ነበር። እንዲገደልም በቀጥታ ትዕዛዙ የተሰጠው ከራሱ ከስታሊን መሆኑ ይፋ ከሆኑት ሰነዶች ተረጋግጧል። እንዲህ ሆኖ ስለ ራሱና ስላከናወናቸው ተግባሮች ግልጽ ሳያደርግ በ52 ዓመቱ ግድም በህዳር ወር 1918 ዓ.ም ለመጨረሻ ጊዜ አንቀላፋ። ሲድኒ ራሊ መገደሉን የእንግሊዙ የስለላ መስሪያ ቤትም ይሁን ሌላ ማንም ሊያውቅ አልቻለም። ጠፍቷል፣ እዚያ አገር ሄዷል፣ ከሶቪየቶች ጋር እየሰራ ነው፣ በሁለተኛ የዓለም ጦርነት ታይቷል በሚሉ ጉምጉምታዎች ዓመታት አለፉ። ሶቪየቶቹም የሆነውን ቢያውቁም ሚስጥር አድርገውት ቆዩ። ስለ ሲድኒ ራሊ ማንነትና በሶቪየቶች መገደል ይፋ መሆን የጀመረው ሶቪየት ኅብረት ከተበታተነች በኋላ ነው። የኬጂቢ የቆዩ የሚስጥር ሰነዶች ሲለቀቁ የራሊ ምርመራና ግድያ ከሞተም በኋላ የአስከሬኑ ፎቶግራፍ ተገኝቶ ይፋ ሆኗል። ሲድኒ ራሊ ከሞተ 90 ዓመታት በኋላም ስሙ አልጠፋም። በጄምስ ቦንድ ፊልም የሚታወስ ሆኖ ቀርቷል። ነገሩ ሁሉ ለጸሐፊዎች የሚመች ሆነና ስሙን ከመቃብር በላይ አዋሉት። ጄምስ ቦንድ ፊልም ከ1954 ጀምሮ ለ55 ዓመታት በተከታታይ ለረጅም ጊዜ የተሠራና የታየ ፊልም በመሆን ቅድሚያ ይዟል። እስካሁን 22 ተከታታይ ፊልሞች ተሰርተዋል። 6 ታዋቂ ተዋናዮች በዋና ገጸ ባህሪነት ተሳትፈውበታል። በቴሌቪዥን ተከታታይ ፊልም የሕይወት ታሪኩ ተሰርቷል። የመጀመሪያውን የጄምስ ቦንድ ተውኔት ጽሑፍ የጻፈው ኢያን ፍላሚንግ ሲሆን ዓመቱም 1945 ነው። የመጀመሪያው ድርሰት ከተጻፈ በኋላ ቀጥለው የጻፉት 8 የሚሆኑ ደራሲያን ናቸው። ለሁሉም ጸሐፊዎች መነሻው ያው ተአምረኛው ሰላይ ሲድኒ ራሊ ነበር።